እግዚአብሔር ለልጆቹ ከሰጣቸው ድንቅ ችሎታዎች ውስጥ አንደኞቹ ህልሞችና ራእዮች ናቸው። ምንም እንኳን እግዚአብሔር ህልሞችንና ራእዮችን በመጠቀም ብዙ ሰዎችን ለማስጠንቀቅ ቢሞክርም ነገር ግን ብዙውን ጊዜ አይረዷቸውም ወይም ችላ በማለት ያልፏቸዋል። በዚህ ቪዲዮም መቼም ችላ ልትሏቸው የማይገቡ 25 ህልሞችንና ፍቺዎቻቸውን እንዳስሳለን። ወደ አንደኛው እንለፍ። አንደኛ፣ ስለ ሞታችሁ ወይንም ስለ ቀብራችሁ ማለም። ብዙ ጊዜ ስለ ራሳችሁ ሞትና የቀብር ስነ ስርዓት የምታልሙ ከሆነ በዙሪያችሁ የሞት መንፈስ እያንዣበበባችሁ ነው ማለት ነው። ይህም የሚሰራው ለእናንተ ብቻ ሳይሆን በዙሪያችሁ ላሉ ሰዎችም ጭምር ነው። በዙሪያችሁ ስላሉ ሰዎች ሞት የምታልሙ ከሆነ እግዚአብሔር እንድትማልዱላቸው እየጠራችሁ ነው ማለት ነው። መጽሐፈ መክብብ ምዕራፍ 7 ከቁጥር 17 ሲናገር እንዲህ ይላል፣ እጅግም ክፉ አትሁን፣ እልከኛም አትሁን፣ ጊዜ ሳይደርስ እንዳትሞት። ይህ ማለት አንድ ሰው ካልተጠነቀቀ ያለ ጊዜው ሊሞት ይችላል ማለት ነው። እግዚአብሔር አንዳንድ ጊዜ እንዲህ ያሉ ህልሞችን የሚያሳያችሁ እንድትፈሩ ሳይሆን እንድትጸልዩበት ነው። በህልም ስለ ቀብር ስነ ስርዓት ማየት ሁልጊዜም ሞት ነው ማለት ባይሆንም ነገር ግን ምናልባትም የዚያ ሰው ህይወት እየባከነ ወይንም እየሞተ መሆኑን የሚያሳይ ሊሆን ይችላል። ይህ ምልክት ህይወታችሁ ወይንም እግዚአብሔር የሰጣችሁ አቅም በተገቢው መንገድ እየተጠቀማችሁበት እንዳልሆነ ወይንም እየሞተ እንደሆነ ያሳያል። ይሁን እንጂ ስለ ሞት ደጋግማችሁ ህልም የምታዩ ከሆነ ይህንን የሞት መንፈስ እየተቃወማችሁ አጥብቃችሁ መጸለይ ይኖርባችኋል። በዮሐንስ ወንጌል ምዕራፍ 10 ከቁጥር 10 ላይ እንዲህ ተጽፏል፣ ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ አይመጣም፣ እኔ ግን ህይወት እንዲሆንላችሁ እንዲበዛላችሁ መጣሁ። በዚህ ተስፋ ጽኑ። ጠላት በክርስቶስ የተሰጣችሁን ሰላምና የደስታ ህይወት እንዳያጠፋው ተቃውሙት። በትንቢተ ኢሳይያስ ምዕራፍ 54 ከቁጥር 17 ላይ በተሰጠን ቃልም ጸንታችሁ ቁሙ፣ በአንቺ ላይ የተሰራው መሳሪያ ሁሉ አይከናወንም፣ በፍርድም የሚነሳብሽ ምላስ ሁሉ ትፈርጅበታለሽ። እግዚአብሔር ባሪያዎች ርስት ይህ ነው፣ ጽድቃቸውም ከእኔ ዘንድ ነው ይላል እግዚአብሔር። ሁለተኛ፣ ደጋግሞ ስለ መውደቅ ማለም። በህይወታችሁ በተለያየ መንገድ ለምሳሌ በትምህርት ወይንም በሥራ ቃለ መጠይቆች ዙሪያ ደጋግማችሁ ስለ መውደቅ የምታልሙ ከሆነ ይህ በህይወታችሁ ውስጥ ሀፍረትንና ሐዘንን ለማምጣት የተሰራ ነው። እነዚህ እንደ ቀላል ልታዩአቸው የማይገቡ ህልሞች ናቸውና ልትጸልዩባቸው ይገባል። በጌታ የታሰበላችሁ ነገር እንዲህ ያለው ውድቀት ፈጽሞ ሊያስቆሙ አይችልም። ስለዚህ ካላችሁበት በመነሳት ይህንን ክፉ ጠላት በጽኑ ጸሎት ከህይወታችሁ ነቅላችሁ አስወጡት። በምታገኙት አጋጣሚ ሁሉ ራሳችሁን ስታሸንፉና ድል ስትነሱ ለማየት ለማለም ሞክሩ። በፊልጵስዩስ ምዕራፍ 4 ከቁጥር 13 ላይ ያለውን ቃል በራሳችሁ ላይ አውጁ፣ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ይህ እውነት ውስጠ ህሊናችሁን ሰርስሮ እንዲገባና የህልም ዓለማችሁን በዚህ መንገድ ቀርጾ እንዲሰራው አድርጉ። ሶስተኛ፣ ወሲባዊ ህልሞች። ማስተርቤሽንና ዝሙትን የያዙ ህልሞች ህይወታችሁን እያጠቃ ያለ የርኩስ መንፈስ ግልጽ ምልክቶች ናቸው። በህልማችሁ ራሳችሁን ከሰዎች ጋር ተኝታችሁ የምታዩ ከሆነ እጅግ ጥንቃቄ ልታደርጉ ይገባል። እንዲህ አይነት ህልሞች ጠላት ሊያበላሻችሁና አሉታዊ ነገሮችን ወደ መንፈሳችሁ ሊያስገባ እየሞከረ መሆኑን የሚያሳዩ ናቸው። ስለዚህም እንዲህ አይነት ህልሞች በአግባቡ የማይያዙና የማትጸልዩባቸው ከሆነ በገሃዱ ዓለም በህይወታችሁ ውስጥ በአካል ሊገለጡ ይችላሉ። በብዙ ሁኔታዎች በህልማችሁ አብራችሁት ስትተኙ የምታዩት ሰው ትክክለኛ ሰው ሳይሆን በሰው መልክ የተመሰለ ክፉ መንፈስ ነው። እነዚህን አይነት ክፉ መናፍስትን ለመዋጋትም ጸሎት ብቻ ሳይሆን ጾምም ልትጾሙ ይገባል። አይኖቻችሁ ስለሚያርፉባቸው፣ አይምሯችሁ ስለሚያድርበትና እግሮቻችሁ ስለሚራመዱባቸው ስፍራዎች ተጠንቀቁ። አስታውሱ፣ ራሳችሁን የምታጋለጡባቸውና አሳልፋችሁ የምትሰጡባቸው ነገሮች መናፍስትን ሊስቡና በሕይወታችሁ ላይ ተጽዕኖ ሊያሳድሩ ይችላሉ። ፊልጵስዩስ ምዕራፍ 4 ከቁጥር 8 የሚለውን አስታውሱ። እውነተኛ የሆነውን ነገር ሁሉ፣ ጭምትነትም ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ንጹሕ የሆነውንም ነገር ሁሉ፣ ፍቅር ያለበትንም ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋናም ቢሆን እነዚህን አስቡ። ልባችሁን በትጋት ጠብቁ። አራተኛ፣ ወደ ልጅነት ቤታችሁ ወይም ትምህርት ቤታችሁ ስለመመለስ ማለም። ምንም እንኳን እነዚህ የተለመዱ ህልሞች ቢሆኑም ነገር ግን ጠላት ያለፈው ህይወታችሁ ጋር አስሮ ሊያስቀራችሁ የሚሞክርበት መንገድ ሊሆን ይችላል። ብዙውን ጊዜ ስላለፈው ህይወታችሁ ወይንም ትታችሁት
ስለሄዳችሁት ስፍራችሁ የምታልሙ ከሆነ ይህ የሚያሳየው ኋላ ቀርነትና ወደ ኋላ መመለስን ነው። የእግዚአብሔር ፍቃድ እናንተ ወደፊት እንድትቀጥሉ እንጂ ያላችሁበት ቦታ እንድትቀሩ አይደለም። እንዲህ አይነት ህልም ስታልሙ በተለይም ደግሞ ሲደጋገም በትጉህ ጸሎት ይህንን ወደ ኋላ የመመለስ መንፈስ ስበሩት። እግዚአብሔር ወዳዘጋጀላችሁ ሕይወት በክብር እንደምታልፉ በድፍረት ንገሩት። በትንቢተ ኢሳይያስ ምዕራፍ 43 ከቁጥር 19 ላይ ያለውን እውነት አጥብቃችሁ ያዙ። እነሆ አዲስን ነገር አደርጋለሁ፣ እርሱም አሁን ይበቅላል፣ እናንተም አታውቁትምን? በምድረ በዳም መንገድን በበረሃ ወንዞችን አደርጋለሁ። እግዚአብሔር ወደ አዲስ የእድገትና የብልጽግና ወቅት እየመራችሁ እንደሆነ እመኑ። አምስተኛ፣ ስለ እንስሳት ማለም። እንስሳቶች በሕልም ዓለም ውስጥ እጅግ የተለያዩ ትርጓሜን ሊይዙ ይችላሉ። እንደ ኤሊ፣ ቀንድ አውጣና ግመል ያሉ በዝግታ የሚጓዙ እንስሳት ምናልባትም በሕይወታቸው ውስጥ በዝግመት ላይ ያለን ሂደት ወይንም መቀዛቀዝን ሊያመለክቱ ይችላሉ። እነርሱ በዝግታ እንደሚሄዱ ሁሉ ሕይወታቸውን በዝግታ ውስጥ ነው ማለት ነው። እንደ አይጥ ያሉ እንስሳቶች ደግሞ በቤታችሁ ውስጥ ያለን ክፋት ሊያሳይ ይችላል። በሕልማችሁ ውስጥ አይጥ የእናንተን የሆኑትን ነገሮች ሊያበላሽባችሁ ከተመለከታችሁ ጠላት በሕይወታችሁ ውስጥ የተለያዩ ነገሮችን እያበላሸ ነው ማለት ነው። አይጦች በእውነተኛው ዓለም ነገሮችን የማበላሸትና ጉዳት የማድረስ ምሳሌዎች ናቸው። ሌላኛው ደግሞ ውሻዎችን ማየት ነው። ውሾችን ማየት አብዛኛውን ጊዜ የርኩሰትን ወይም የዝሙት መንፈስን ማሳያ ናቸው። እነዚህን ህልሞች የምታዩ ከሆነ አጥብቃችሁ መጸለይ ይገባችኋል። ስድስተኛ፣ ስለ ማስመለስ ወይም ስለ መድማት ማለም። ስለ ማስመለስና ስለ መድማት ማለም ማለት ጠላት ሕይወታችሁን፣ ገንዘባችሁን፣ ጥበባችሁን፣ ዋጋችሁንና ክብራችሁን ሊያጠፋ እየሞከረ ነው ማለት ነው። በተጨማሪም ያጣችሁትን ነገር ሊወክል ይችላል። ከእንደዚህ አይነት ህልሞች እንደነቃችሁ ወዲያው በትጋት መጸለያችሁን አትርሱ። እነዚህን ህልሞች ችላ አትበሉ። እነዚህ ህልሞች በላያችሁ ላይ የተቃጡትን መንፈሳዊ ጥቃቶችን ይወክላሉና ችላ አትበሏቸው። የሰደድሁባችሁ ታላቁ ሰራዊት አንበጣና ደጎቢያ ኩብኩባና ተምች የበላቸውን ዓመታት እመልስላችኋለሁ በሚለው የትንቢተ ኢዮኤል ቃል ጸንታችሁ ቁሙ። እግዚአብሔር ጠላታችሁ የቀማችሁን ነገሮች በሙሉ እንደሚመልስላችሁ እመኑ። ሰባተኛ፣ በህልም መብላት። በህልማችሁ በተለይም የተበላሸ ወይም የተበከለ ምግብ ስትመገቡ ከተመለከታችሁ ምናልባትም ጠላት መርዛማ የሆኑ ነገሮችን ወደ ነፍሳችሁና አካላችሁ እየጋበዘ ሊሆን ይችላል። ስለዚህም ከእንደዚህ አይነት ህልሞች በነቃችሁ ቁጥር በፍጥነት ጠላት ወደ ሕይወታችሁ ያስገባውን መርዝ ነቅሎ እንዲያወጣላችሁ ወደ እግዚአብሔር ጸልዩ። ይህም ክፉ መንፈስ በጌታ በኢየሱስ ደም ታጥቦ ከሰውነታችሁ እንዲወጣ እዘዙት። እነዚህ ክፉ መናፍስት በሕይወታችሁ ላይ እንዲገለጡ አትፍቀዱ። ዘወትር በጾምና በጸሎትም የሕይወታችሁን መስመሮች አጽዱ። በአንደኛ ቆሮንቶስ ምዕራፍ 10 ከቁጥር 31 ላይ ያለውን ቃል አስታውሱ። እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ወይም ማናቸውም ነገር ብታደርጉ ሁሉን ለእግዚአብሔር ክብር አድርጉ። በሕልማችሁ ቢሆን እንኳን ወደ ውስጣችሁ ለሚገባው ነገር ተጠንቀቁ። ስምንተኛ፣ በሕልማችሁ እርቃናችሁን ሆናችሁ ማየት። በሕልማችሁ እርቃናችሁን መቅረት ክብር ማጣትን፣ ኀፍረትን ወይም ዝቅ መደረግን ሊወክል ይችላል። ጠላት ምንጊዜም ቢሆን ዋጋችሁንና ክብራችሁን የሸፈነውን መለኮት መቅደድ ይፈልጋል። ስለዚህም እንደነቃችሁ ይህንን መንፈስ ተቃውሙት። በክርስቶስ ኢየሱስና በጽድቁ እንደተሸፈናችሁ በራሳችሁ ላይ አውጁ። እርቃናችሁ በበጉ ደም እንዲሸፈን አድርጉ። በገላትያ ምዕራፍ 3 ከቁጥር 7 ላይ ያለውን ቃል አሰላስሉ። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና። በክርስቶስ ባገኛችሁት አዲስ ማንነት ላይ የተቃጣ ማንኛውም መሳሪያ እንደማይሰራባችሁ ታመኑ። ዘጠነኛ፣ በተደጋጋሚ ፍላይታችሁ ወይም ባስ ሲያመልጣችሁ ማለም። በሕልማችሁ በተደጋጋሚ ዕድሎች ሲያመልጧችሁ መመልከት ምናልባትም በሕይወታችሁ ውስጥ በዝግመት ላይ ያለ ሂደትን ሊያመለክት ይችላል። እነዚህ ታላቅነታችሁንና እድገታችሁን ሊያዳክሙ የወጡ የክፉ መናፍስትና አለቆች ምልክቶች ናቸው። ስለዚህ በሕልማችሁ ውስጥ የሚገኙ እያንዳንዱ መንገድ የሚዘጉ እንቅፋቶች ሁሉ በመንፈስ ቅዱስ እሳት እንዲቃጠሉ ቃል አውጡ። በክርስቶስ ወደፊት የሚያስኬዳቸውን መንገዶች ሁሉ የማያዳክሙ እርግማኖችን ሁሉ በስሙ ኃይል ስበሯቸው። ለእናንተ የማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜንና ተስፋን እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም የሚለውን የትንቢተ ኤርምያስ ቃል አጥብቃችሁ ያዙ። እግዚአብሔር ለእናንተ ያለውን ሐሳብ በጎ እንደሆነና የትኛውም አይነት ኃይል ከመንገዳችሁ እንደማያስቀራችሁ እመኑ። አስረኛ፣
የሞቱ ወዳጆቻችሁ ሲጎበኛችሁ ማየት። የሞቱ ወዳጆቻችሁን በተደጋጋሚ ማየት ምናልባትም በዙሪያችሁ የሚያንዣብብ የሞት መናፍስት ምልክት ሊሆን ይችላል። እንዲች ብላችሁ ለእነዚህ አስመሳይ መናፍስት ዕድል አትስጡ። ይልቁንም ከሕልም ዓለማችሁ ላይ እንዲጠፉላችሁ ዘንድ የመንፈስ ቅዱስን እሳት ልቀቁባቸው። ለሰዎችም አንድ ጊዜ መሞት ከእርሱ በኋላም ፍርድ እንደተመደበባቸው የሚለውን ዕብራውያን ምዕራፍ 9 ከቁጥር 27 ላይ ያለውን ቃል አስታውሱ። ሙታን ከሕያዋን ጋር ሊያወሩ አይችሉም። ስለዚህም እንዲህ ያለውን ሕልም ሁሉ የሰይጣን ማታለያ ነው። 11ኛ በሕልም ስለ ምጥ ወይም ስለ መውለድ ማየት። በሕልማችሁ ስታምጡ ወይንም ስትወልዱ ማየት ምናልባትም ለረጅም ጊዜ ስትጠብቁት የነበረው እግዚአብሔር ቃል ኪዳን ወይም ተአምራት ሊወክል ይችላል። ይሁን እንጂ ጠላት በዮሐንስ ወንጌል ምዕራፍ 16 ቁጥር 1 ላይ እንደተገለጸው ሁልጊዜም እግዚአብሔር በሕይወታችሁ ውስጥ የሚያመጣውን አዲስን ነገር ለማቆም ይጥራል። ሴት በምትወልድበት ጊዜ ወራቷ ስለደረሰ ታዝናለች። ነገር ግን ሕፃን ከወለደች በኋላ ሰው በዓለም ተወልደዋልና ስለ ደስታዋ መከራዋን ወደ ኋላ አታሰበውም። ተአምራታችሁን በእጃችሁ እስክትጨብጡ ድረስ በጸሎትና በትንቢታዊ አዋጆች ጽኑ። በሕልማችሁ ያያችሁት ልጅ የሚወክለው ለውጣችሁን ነው። ስለዚህም ጌታ ያዘጋጀላችሁን ነገር በእጃችሁ እስክታስገቡ ድረስ ማማጣችሁን ቀጥሉ። 12ኛ በሰንሰለት ታስራችሁ ወይንም ተዘግቶባችሁ ማየት። ታስራችሁ ወይንም ተዘግቶባችሁ የምታዩት ማንኛውም ሕልም እንቅፋታችሁን ይወክላል። ይህንን ሕልም የምታዩበት ጊዜ መቼም ቢሆን መቼ እነዚህ ሕልሞች ጥሩ አይደሉም። እነዚህ የባርነት የሰንሰለትና የመታሰር ሕልሞች ጠላት ከመለኮታዊ መዳረሻችሁ እናንተን ሊያስቀርበት የሚሞክርባቸው መንገዶች ናቸው። ይሁን እንጂ እናንተ ልባችሁን ትንቢተ ኢሳይያስ 61 ከቁጥር 1 ላይ ባለው ቃል አጽኑ። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምሥራች እሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸው የተሰበረውን እጠግን ዘንድ፣ ለተማረኩትም ነፃነትን፣ ለታሰሩትም መፈታትን እናገር ዘንድ ልኮኛል። እነዚህ ሰንሰለቶች በጌታ በኢየሱስ ስም ይፈቱ ዘንድ ጸልዩ። እግዚአብሔር በክርስቶስ የሰጣቸውን ነፃነት ተጠቀሙበት። እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ። የዮሐንስ ወንጌል ምዕራፍ 8 ከቁጥር 36። 13ኛ መንገዳችሁን መለየት ስላለመቻል ማለም። እንግዳ በሆነ አካባቢ ላይ መንገድ ሲጠፋባችሁ ማየት ጠላት በሰይጣናዊ መንገዶቹ ግራ ሊያጋባችሁ ሊያዛባችሁና በምድረ በዳ ሊያስቀራችሁ እንደሚፈልግ ማሳያ ነው። በመዝሙር 32 ከቁጥር 8 ላይ አስተምርሃለሁ፣ በምትሄድበትን መንገድ እመራሃለሁ፣ ዓይኖቼን በአንተ ላይ አጠናለሁ ተብሎ እንደተጻፈ መለኮት እንዲመራችሁና እይታችሁን እንዲያጠራላችሁ ጸልዩ። እግዚአብሔር እንድትሆኑለት የሚፈልገው ቦታ ላይ ትገኙ ዘንድ መንፈስ ቅዱስ ዓይናችሁን እንዲከፍትላችሁ ጸልዩ። በሙታን መንደር በምድረ በዳም ታስራችሁ ከመቅረት ይልቅ ወደ ዕረፍት ምድራችሁ በስሙ ኃይል ግቡ። 14ኛ ስላለፉት ግንኙነታችሁ ማለም። ስላለፈው ግንኙነታችሁ በተደጋጋሚ በሕልማችሁ መመልከት ምናልባትም የአሁኑና የወደፊታችሁን ሕይወት ለማበላሸት የሚጥሩ ያለፉት ዓመታት መንፈሳዊ ውጊያዎችን ሊያመለክት ይችላል። በሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 14 እንደተጻፈው ከማያምኑ ጋር በማይመች አካሄድ አትጠመዱ፣ ጽድቅ ከአመፅ ጋር ምን ተካፋይነት አለውና ብርሃንም ከጨለማ ጋር ምን ኅብረት አለው? ለእናንተ በሕልማችሁ በተደጋጋሚ እያያችኋቸው ካለፋችሁት ያለፈ ወዳጆቻችሁ የዓይን ፍቅሮቻችሁና ግንኙነታችሁ ራሳችሁን መለየት እጅግ አስፈላጊ ነው። 15ኛ የሰርግ ቀናችሁ ሲሰረዝ በሕልማችሁ መመልከት። ይህ ሕልም ምናልባትም በጋብቻ ሕይወታችሁ ላይ የሚገለጡ ወሳኝ ክስተቶችን ሊወክል ይችላል። በሕልማችሁ ሰርጋችሁ ሲሰረዝ ማየት ምናልባትም ዘግይቶ ማግባትን አሊያም ከገባችሁ ደግሞ መፋታትን ሊወክል ይችላልና በፍጥነት ለጋብቻ ሕይወታችሁ መጸለይ አሊያም የገባችሁትን ቃል ኪዳን ማደስ ያስፈልጋል። በኤፌሶን ምዕራፍ 5 ከቁጥር 5 ባሎች ሆይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። በእናንተ ኅብረት ላይ የተቃጣ ማንኛውም አይነት የጨለማ አሰራርም ሆነ በሕልማችሁ ትዳራችሁን የሚበጠብጥን ክፉ መንፈስ ተቃውሙት። ትዳራችሁም በመንፈስ ቅዱስ ኃይል እንዲጠናከርና እንዲበረታ ጸልዩ። 16ኛ በሕልማችሁ እሳት ንብረታችሁን ሲያቃጥለው መመልከት። ይህ ብዙውን ጊዜ በሕይወታችሁ ወሳኝ ነገር ማጣትን ያመለክታል። እንዲህ አይነት ሕልሞች ጠላት በሕይወታችሁ ውስጥ ወሳኝ የሆኑ ነገሮችን ለመስረቅ ለመግደልና ለማጥፋት እንዲሁም እናንተን እነዚህን በማጣት ስትሰቃዩ ለማየት የሚሞክራቸውን ሙከራዎች ያሳያል። በሌላ በኩል ደግሞ እሳት ንብረታችሁን የማያጠፋ ከሆነ ምናልባትም መንጻትንና መጥራትን ሊያመለክት ይችላል። በትንቢተ ኢሳይያስ ምዕራፍ 43 ከቁጥር 2 ላይ የሚገኙትን ቃላት ተመልከቱ። በውሃ ውስጥ ባለፍክ ጊዜ ከአንተ ጋር እሆናለሁ፣ በወንዞችም ውስጥ ባለፍክ ጊዜ አያሰጥምህም፣ በእሳትም ውስጥ በሄድክ ጊዜ አትቃጠልም፣ ነበልባሉም አይፈጅህም።
ማጣትና ጥፋት ቢመጣ እንኳን እግዚአብሔር መመለስን ያውቅበታል። ትንቢተ ኢዮኤል ምዕራፍ 2 ከቁጥር 5 እንደሚናገረው አንበጣና ደጎቢያ ኩብኩባና ተምች የበላቸውን ዓመታት እመልስላችኋለሁ። ስለዚህ በጸሎት የተወሰደባችሁን ምርኮ እያስመለሳችሁ መጽሐፈ ኢዮብ ምዕራፍ 42 ከቁጥር 10 ባለው ቃል ላይ ጸንታችሁ ቁሙ። ኢዮብም ስለ ወዳጆቹ በጸለየ ጊዜ እግዚአብሔርም ምርኮውን መለሰለት። እግዚአብሔርም ቀድሞ በነበረበት ፋንታ 2 እጥፍ አድርጎ ለኢዮብ ሰጠው። 17ኛ ስልካችሁ ሲጠፋ ወይም ሲሰበር መመልከት። በህልም ውስጥ የተሰበሩ ወይንም የጠፉ ስልኮች የደከመን መንፈሳዊ ግንኙነትና ተጽዕኖን ይወክላሉ። ይህም የሚያሳየው የጸሎት ሕይወታችሁ እየተዳከመና በእናንተና በእግዚአብሔር መካከል ያለው ግንኙነት እጅጉን እንደራቀ ይሆናል። በመጀመሪያ የተሰሎንቄ መጽሐፍ ምዕራፍ 5 ከቁጥር 17 በእኛና በሰማይ መካከል ያለውን ወሳኝ ግንኙነት ጸሎት በመሆኑ ያለማቋረጥ እንድንጸልይ ይመክረናል። ይህ ግንኙነት ሲዳከም አቅጣጫችንንና መንፈሳዊ አቋማችንን እንስታለን። በትንቢተ ኤርምያስ ምዕራፍ 33 ከቁጥር 3 ላይ ወደ እኔ ጩኽ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገርን አሳይሃለሁ በማለት ቃል ገብቶልናል። መንፈሳዊ ተቀባይነታችን የሚወሰነው ይህንን መለኮታዊ ግንኙነት በጽኑ ጸሎትና እግዚአብሔርን ቃል በማሰላሰል በማስቀጠል ላይ ነው። በያዕቆብ ምዕራፍ 4 ከቁጥር 8 ላይ ያለውን ቃል አስቡ። ወደ እግዚአብሔር ቅረቡ እርሱም ወደ እናንተ ይቀርባል። 18ኛ በሕልማችሁ ክፉ ነፍስ ሲያሳድዳችሁ መመልከት። ይህ የሚያሳየው በሕይወታችሁ ላይ አድብተው ሊያጠቋችሁ የሚሹ ክፉ መናፍስት እንዳሉ ነው። አንዳንድ ጊዜ እጅግ አስፈሪ የሆኑ አካላት ሲያሳድዷችሁ በሕልማችሁ ልትመለከቱ ትችላላችሁ። ይህ ቅዠት እስኪጠፋ ድረስ ዕለት ተዕለት በጸሎት መትጋት ይኖርባቸዋል። ሉቃስ ወንጌል ምዕራፍ 10 ከቁጥር 19 እንደሚለው እነሆ እባቡንና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ሥልጣንን ሰጥቻችኋለሁ፣ የሚጎዳችሁ ምንም የለም። እነዚህን ኃይሎች በጽናት ተዋጉ፣ እናም ራሳችሁን ከዚህ ጨለማ አስመልጡ። 19ኛ ስለተበላሸ ውሃና ንጽህናን ማጣት ማለም። እንዲህ አይነት የተበከሉ ነገሮችንና ንጽህናን ስለማጣት ማለም በመንፈሳዊ ሕይወታችሁ ላይ የተቃጣን መንፈሳዊ መነካካትን ወይም መበላሸትን ያመለክታል። ኤርምያስ የፈረሱትን ግንቦች መልሶ እንደገነባና የኢየሩሳሌምን ቅጥሮች እንዳቃጠለ እናንተም መንፈሳዊ ሕይወታችሁን ልታድሱ ይገባል። በአንደኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 9 እንደተጻፈው በኃጢአታችን ብንናዘዝ ኃጢአታችንን ይቅር ይለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ይለናል። ኃጢአትን አቁሙ፣ ሽሹት። እናም እግዚአብሔር በመንፈስም ሆነ በአካል ከተነካካችሁበት ነገር እንዲያነጻችሁ ለምኑት። በእግዚአብሔር የመዳን ኃይል ፈውሳችሁን ተቀበሉ። 20ኛ ያልተዘጋጃችሁበትን ፈተና ስለመውሰድ ማለም። በእንዲህ አይነት ፍጹም ባልተዘጋጃችሁበት ፕሮፌሽናል ፈተናዎች ላይ ስትቀመጡ ማለም ማለት ወደፊት ወደ እድገት ሊያመሯችሁ ለሚችሉ ግዳጆች በፍጹም ዝግጁ አይደላችሁም ማለት ነው። ይህ ህልም ምናልባትም ከሰይጣን ላይሆን ቢችልም ነገር ግን የራሳችሁ ኃላፊነት ሊሆን ይችላል። በህልም ዓለማችሁ ላይ የሚመላለሰውን የውድቀት መንፈስ ስበሩት። እነዚህን የምትወድቁባቸውን ፈተናዎች ተቃውሟቸው። እናም በገሃዱ ዓለም በሚቀርቡላችሁ ነገሮች ሁሉ ማሸነፍ ትጀምራላችሁ። በትምህርት ሕይወታችሁ ላይ በሙሉ የእግዚአብሔርን ጥበብ መረዳትና ታላቅነት አውጁ። በያዕቆብ ምዕራፍ 1 ከቁጥር 5 ላይ ያለውን ቃል አስታውሱ። ከእናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን። በትምህርት ሕይወታችሁ ላይ እግዚአብሔር አንድም ሳይሰስት ይረዳችኋል። 21ኛ የማያቋርጡ ሰይጣናዊ ጥቃቶች ሲደርስባችሁ ማለም። በሕልማችሁ የማያቋርጡ አጋንንታዊ ጥቃቶችን መመልከት ከመተኛታችሁ በፊት መንፈሳዊ ውጊያዎችን ማጠናከር እንዳለባችሁ በግልጽ የሚያመላክት ነው። ወደ መኝታችሁ ከመሄዳችሁ በፊት እነዚህን በእናንተ ላይ የተቃጡትን አጋንንታዊ ጥቃቶችን በመቃወም ከመቼውም ጊዜ በበለጠ ተግታችሁ መጸለይ ይኖርባችኋል። ስተኙ አካባቢያችሁን የሚያረጋጉ መንፈሳዊ መዝሙሮችን ክፈቱ። በዚህም የምተኙበትን አካባቢ ከጠላት ጥቃት መጠበቅ ትችላላችሁ። ከመተኛታችሁ በፊት ራሳችሁን በዓለማዊ ነገሮች ከመጠመቅ ጠብቁ። ሰውነታችሁ ከማረፉ በፊት ቢያንስ ለ5 ደቂቃዎች እንኳን በልሳን በመጸለይ መንፈሳዊውን ዓለማችሁን ማነቃቃት ትችላላችሁ። ኤፌሶን ምዕራፍ 6 ቁጥር 12ን አስታውሱ። መጋደላችን ከደምና ከሥጋ አይደለምና ከአለቆችና ከሥልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊም ስፍራ ካሉ ከክፋት መንፈሳዊያን ሰራዊት ጋር ነው እንጂ። በሕልም ሕይወታችሁ ላይ የሚገጥማችሁን ውጊያ ሁሉ በድል ትወጡ ዘንድ የእግዚአብሔርን የጽድቅ ትጥቅ ታጠቁ። 22ኛ ስለ ውሃ አደጋዎች ማለም። እንደ ጎርፍ፣ ሱናሚ ወይንም የመርከቦች መስመጥ አይነት የውሃ አደጋዎችን በሕልም መመልከት መለኮታዊ መዳረሻዎቻችንን ለማጥፋት በሰይጣን የሚሰነዘሩ ማዕበሎችን ያሳያል። አቤቱ ውሃ እስከ ነፍሴ ደርሶብኛልና አድነኝ። መዝሙር 69:1
ከእነዚያ አስፈሪ ህልሞች ጀርባ ያሉትን የውሃ መናፍስት በጌታ በኢየሱስ ስም ገስጿቸው። ማዕበሉን ወደ ላከው አካል መልሳችሁ እግዚአብሔር እጁን እንዲያነሳና ሕይወታችሁን እየተዋጋ ያለውን የሰይጣንን ማዕበል ጸጥ እንዲያደርግላችሁ ለምኑት። 23ኛ ሁልጊዜም ስለ መሮጥና ስለ ማምለጥ ማለም። ይህ ሰይጣን ሕይወታችሁን እረፍት የለሽ ለማድረግ የሚሞክርበት መንገድ ነው። ነገር ግን ጥላችሁ ከመሮጥ ይልቅ ዳዊት በአንደኛ ሳሙኤል ምዕራፍ 17 ከቁጥር 29 እንዳደረገው እንዲህ በማለት ተጋፈጡት። እኔ ምን አደረግኩ? ይህ ታላቅ ነገር አይደለምን? እናንተ ላይ ለመሰልጠን የሚሞክረውን አጋንንት ተቃወሙት። የእነርሱ ሐሳብ እናንተ ጥላችሁ እንደምትፈረጥጡ ቢሆንም ነገር ግን ሁልጊዜም የመንፈስ ቅዱስን እሳት በላያቸው ላይ በመልቀቅ አስደንግጧቸው። 24ኛ ወደ ወላጆቻችሁ ቤት ስትመለሱ ማለም። እንዲህ አይነት ወደ ቀድሞ ሕይወታችሁ ስትመለሱ የሚያሳያችሁ ህልም ወደ ኋላ የመመለስ ምልክት ነው። ትንቢተ ኢሳይያስ ምዕራፍ 43 ከቁጥር 18 ሲናገር የፊተኛውን ነገር አታስታውሱ፣ የጥንቱንም ነገር አታስቡ እንደሚል እንደነቃችሁ እነዚህን ህልሞችና በሕይወታችሁ ላይ የሚያሳድሩትን ተጽዕኖ ተቃውሙት። እነዚህ ከፍተኛ ውጊያ የሚያስፈልጋቸው የኋላ ቀርነት ምልክቶች ናቸው። አንድ ጊዜ ጉዞ ከጀመራችሁ በጌታ በኢየሱስ ስም ዳግም ኋላችሁን ላታዩት ወደፊት ትጓዛላችሁ። 25ኛ ፀጉራችሁ ሲቆረጥ ማየት። በህልማችሁ ፀጉራችሁ ሲቆረጥ ማየት በክብራችሁና በመንፈሳዊ ጥንካሬያችሁ ላይ የተቃጣን ጥቃት ይወክላል። በመጽሐፍ ቅዱስ ፀጉር ከክብር ጋር ተያይዞ ይነሳል። አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 15 ሲናገር ሴት ግን ጠጉሯን ብታስረዝም ክብር እንዲሆንላት ተፈጥሮ እንኳን አያስተምራችሁምን ይላል። በመጽሐፍ ቅዱስ ፀጉር በቀጥታ ከክብር ጋር የሚያያዝ ሲሆን ለዚህም ቀዳሚ ምሳሌ ኃይሉ በፀጉሩ ላይ ያረፈበትን ሳምሶን ነው። በመጽሐፈ መሳፍንት ምዕራፍ 16 ከቁጥር 17 እስከ 19 ላይ ሳምሶን ምላጭ ፀጉሩን ከነካው ኃይሉ ከእርሱ ላይ እንደሚሄድና እንደሌላ ሰው እንደሚሆን ይነገራታል። ደሊላም ይህንን በሰማች ጊዜ የፍልስጤማውያንን መኳንንት በመጥራትና ራሱን በመላጨት ኃይሉ ከእርሱ እንዲሄድ ታደርጋለች። ይሁን እንጂ አንድ ሰው በላያችሁ ላይ ቆሻሻ ሲያደርግ ወይም ቆሻሻ ነገር ከፀጉራችሁ ላይ ሲራገፍ ከተመለከታችሁ ጠላት ንጹሕ ባልሆኑ ክፉ ሐሳቦች አይምሯችሁን እየሞላው ነው ማለት ነው። እንዲህ አይነት ህልሞችን የምትመለከቱ ከሆነ መንፈሳዊ ውጊያዎችን ማድረግና ክርስቶስ የክብር አክሊልን እንዳደረገላችሁ ማመን ያስፈልጋል። መዝሙር 8:5 ሲናገር ከመላእክት እጅግ ጥቂት አሳነስከው፣ በክብርና በምስጋና ዘውድ ከለልኸው። ጠላት ክብራችሁን ለመቀነስ የሚያደርገውን ጥረት በእግዚአብሔር ቃል ልታፈርሱት ይገባል። ሁልጊዜም ቢሆን ህልማችሁን በምትፈቱበት ሰዓት በጸሎትና ቃሉን በማጥናት ጥበብ ፈልጉ። ያዕቆብ 1:5 እንደሚለው ከእናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን። ተግታችሁ ጸልዩ፣ እንቅልፍን የሚሰጥ እግዚአብሔር ነውና እንቅልፋችሁን የሚበጠብጥ ማንኛውም አይነት የጨለማ ኃይል በጌታ በኢየሱስ ስም ተቃወሙት። ዝግጅታችን ይህንን ይመስል ነበር። ቻናላችንን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ እንዲሁም ለወዳጆቹ ማጋራትን አይርሱ። በቀጣይ በምን አይነት ሐሳብ እንድንመጣ ትፈልጋላችሁ? በኮሜንት መስጫ ስር ሐሳባችሁን አሳውቁ።